አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የጀነት የራያይቱ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ይበልኝ ወንድሞቼ። ሰላም ብያለሁኝ ሁላችሁንም። ያው ቪዲዮ እየሰራሁ አይደለም፣ ጠፍቻለሁኝ አውቃለሁኝ። እንግዲህ የጠፋሁበትን ምክንያት እነግራችኋለሁ ማለት ነው። እና ሁላችሁም ለዚህ ቤት አዲስ ለሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁኝ ሁኑ፣ አበረታቱኝ። ወላይ እስኪ ላይክ አድርጉ። ስገቡ መጀመሪያ ላይ ላይክ አድርጋችሁ ነው ማዳመጥ ያለባችሁ። ቪዲዮውን እስከ መጨረሻ ማየት ያለባችሁ ማለት ነው። ያው ደግሞ ዛሬ ምንድነው ነገሩ እያላችሁ ሊሆን ይችላል። የቀን ውሎዬን ነው ዛሬ ማሳያችሁ። ያው መሀል ላይ ምን እንደተፈጠረ ብታውቁ ያው ነግራችኋለሁ ኢንሻአላህ። በስተመጨረሻ አወራችኋለሁኝ ካረሳሁት ማለት ነው። እናማ እንዲህ እያልኩኝ ቀን ውሎዬን እያጸዳሁ ነበርና ለምን ቪዲዮ አልሰራም እንደው በዚያውም ጠፍቻለሁና እንደዚህ ቪዲዮ ብሰራ ሀሳብ እያስቤ ካጸዳሁ በኋላ ነው። በነገራችን ላይ ከንሼ ግማሹን ካወለወልኩት ግማሹ እየቀረኝ እያለ ነው ቪዲዮ ትዝ ያለኝ ማለት ነው። ሌላም መጅሊስ ነበረ፣ ያንንም አጽድቼ ጨርሼ ነበረ። የወንድ መጅሊስ ነበረ። ያው በሰዓቱ ለቀርጸው እያልኩኝ ምን እንደተፈጠረ ያልኳችሁ ወንዶች መጥተው ገቡ። ሳልቀርጽ ማለት ነው ያጸዳሁት ማለት ነው። ከዛ አቋረጥኩት ማለት ነው። በነገራችን ላይ ደግሞ ማለት ነው ከመዳም ኩሽና ሆናችሁ ቪዲዮ ለመቀረጽ ምናምን ወላሂ አይመችም። አሁን ይሄን ቪዲዮውን አስቀምጬ ማለት ነው። በነገራችን ላይ ይመጡብኛል፣ ድምፁን ያጠፋሁትን ድምጻቸዋልና እዛ በራሴ ድምጽ በዚህ ያደረኩት ማለት ነው። ያነኛውን ሳይለንት አደረኩት ማለት ነው። ጫጫታ አላቸው የልጆቿ ልጅ መጥቷን ሮመዳን ነው ታውቃላችሁ። አልሐምዱሊላህ የዘንድሮ ሮመዳኔ ብዙም ከባድ የምለው አይደለም። አልሐምዱሊላህ ረብል ዓለሚን ለአላህ ምስጋና ይገባው። ብዙም እንደዚህ አላንገላቱኝም። አላህ ጀዛቸውን ይክፈላቸው። በእውነት ነው የምላችሁ። አሁን ትንሽ የደከምኩትኝ ልጆቿ በሙሉ ሲመጡት እንግዲህ ታውቃላችሁ 10 ቀን እየቀረው ይሰፋፈራሉ፣ ይመጣሉ ወደ እናቶቻቸው። እኔ ደግሞ የእናት ቤት ነውና ሁላቸው መጥተው ያን ብቻ አሁን ላይ እርፈት የለም። ዱግ 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 እያልኩላችሁ ነው እንግዲህ ዘበጥ እያልኩ ነው እንደምታዩኝ። እንግዲህ ይቺ ቀርታኝ ቆየ ጫፊ ወደ መውጫይቱ አካባቢ ላይ መሰኳት ማለት ነው። አሁን ይቺ እንደዚች አድርጌ መስኬ ወይት ነው የምሄደው መሰላችሁ? ኩን ኩን እያልኩኝ ወደ ሐማም ማጠፍ ገባድ። ክላሴንም ሳጸዳ ላየሁ አሳየኋችሁም። ያንን ራሱ ከቀረጽኩ በኋላ ያንን አሳይቻችኋለሁ መሰለኝ። አሁን ይመጣን ታዩታላችሁ። ቪዲዮውን እስከ መጨረሻ ካያችሁት ሁሉንም ታዩታላችሁ በትዕግስት ማለት ነው። ከዛማ በቃ የዛሬ ቀን ውሎዬን አንዳንድ ሙጫ ሙጫ ጠረፍ ጠረፍ እያረኩ መቼም ታያላችሁ። ጨረፍ እያረኩ አሳያችኋለሁ ብዬ አይሳካ ለፍጡር ደረሰ። ሩጫ ሆነብኝ። እንደ ብዬ አላሳያችሁ ስበላ አላሳየኋችሁም። ፍጡር የተሰራውንም አላሳየኋችሁም። እና ከባድ ነው የቀን ውሎ መስራት። ብሎግ የሚባል ነገር ከባድ ነው። አሁን አጸዳሁት በኋላ ነው ይሄ እንግዲህ ክላሱ ማለት ነው። አሁን ወደ ክላሴ ነው የምወስዳችሁ። የኔ ክላስ የምተኛባት ማለት ነው። እቺ ማቅሳ ላይ ናትኝ። እቺ የምተኛባት አሁን አሳያችኋለሁ እንግዲህ እና የሁላችሁ እናያት ይችላል። የኔ ክላስ እንግዲህ ይሄ ተደረደረ። ያኔ ሰው እንግዲህ አካመጣበት ያው ያርፉበታል ማለት ነው። እኔ ብተኛበትም ያርፉበታል። በስተጎን እናያት የኔ ምተኛ ብርድ ልብስ ያለኝ የሸቃሊት ምተኛ ማለት ነው። እኔ እኮ ያው በእኔ ቤት እያወራሁ ነው የነበረው እና ያው ጫጫታ ሲገባ ኒውት አድርጌው ነው እንጂ እኮ እያወራሁ ነው የነበረው። እና ይቺ ክላሴ ናት እንዳያችኋትኝ። በዛ በኔ በኩል መውጫ ባለው ደግሞ መጅሊስ ነበረ፣ ግን ወንዶች መጥተው ገቡበት። ምንም ማድረግ አልችልም። ከሰው ቤት ሆኖ ልቀርጽ ማለት ከባድ ነው። ያልነው ስለሆነ ትረዱኛላችሁ ብዬ አስባለሁኝ። እና ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። እይታው ቀዝቅዞብኛል። እስከዛሬ ገብቼ ስለማላውቅ ቢሮም እየሰራሁበት ስላልሆነ በቃ ተረዱኝ። እናንተም ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ አበረታቱኝ። ዩቲዩብ ደግሞ ምን እንደሆነ አላቅም። ደግሞ የሆነ የሰውን ዩቲዩብ ሰሃይና ሰብስክራይብ ያደረኳቸውን እያነሳብኝ ቢዋን እንደው ማን ያሳየኝ? እስኪ የምታውቁ ካላችሁ በውስጥ አናግሩኝ። ዩቲዩብ ምን እንደሆነ አላቅም ምን እንደሆነ እና የምታውቁ ካላችሁ ጻፉልኝና ቁጥሬን አስቀምጥላችኋለሁ እንድታሳዩኝ ስለምፈልግ ማለት ነው። በእውነት ማለት ነው።
ሰብስክራይብ አድርጊያቸው ልክ እንዳላደረግኩ ያነሳን። ኮሜንት ገባ ስል ደግሞ ኮሜንት ላይ አያስገባኝም በሌሎቹ ማለት ነው። ለምን እንደሆነ አላውቅም። እና ይሄን የምታውቁ ካላችሁ ባካችሁ በቁንትን ጻፉልኝ እና በሜሴንጀር ከሆነም መጥታችሁ እንድታስረዱኝ ይፈልጋሉ። መቼስ አይከፈልበትም። ለሰው ልጅ መልካምነት ለራስ ነው። መጥታችሁ እንድታሳውቁኝ ይፈልጋሉ ማለት ነው። ከባድ ነው ይሄ ዩቱብ ማለት በእውነት ለፍቼበታለሁ። እኔ በጣም ነው የለፋሁበት ከምትሉት በላይ ከምታስቡት በላይ ከባድ ነው በእውነት ከባድ። አንደኛ ደግሞ በቃ እንደዚህ አድርጉልኝ ያሳዩኝ እንደዚህ በሉኝ ማለት በጣም ነው የሚከብደው። የሰው ፊት እኔ እንጃ ከባድ ነው ወላሂ ነው የምላችሁ። ራሳችሁ የምታውቁትና የምትሉት ከሆነ ችግር የለውም። ላኪን ግን ደግሞ የሆነ መቸስ አንድ ሰው ብዙ ነገሮች የማናውቃቸው ነገሮች አሉና ያንን አለማወቅ ደግሞ ከባድ ነው። አሳዩኝ እንዲያርጉልኝ ማለት ደግሞ ሰውን ስራ ማስፈታት ደግሞ ከባድ ነውና የምር ማለት ዛሬ በጣም ነው እንትን ያለኝ። ለምንድን ነው ግን እንደዚህ ይሄን ያለፍቼበት ደግሞ እንደዚህ የሚሆነው ምናምን ብዬ በጣም ነው ያዘንኩትና እና ባካችሁ ሁላችሁም ለሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንደው ደግሞ የምታውቁ ካላችሁ ደግሞ የገብታችሁ እንድታሳዩኝ እፈልጋለሁ ማለት ነው። እና ደግሞ እንዲህ ቁጭ ብላችሁ ለምትከታተሉኝ ሰብስክራይብ ላደረጋችሁኝ በጣም ነው የማመሰግነው። ወላይ ቃላት የለኝም ለእናንተ። ሁላችሁም ደግሞ ስታዩት ደግሞ ላይክ ብታደርጉ የበለጠ ደግሞ ደስ ይለኝ ነበረ ማለት ነው። ያው እንደምታዩት ደግሞ አሁን ሀማም ገብቼ ይውላችሁ ግምስ ቀና እያልኩ ነው። እንደዚህ ብለን ፈግፍገን እንደዚህ ብለን ሰርተን እንግዲህ አፈር ይበላ ነው ወላይ አውዝ ቢላ። እንደዚህ ቦታ ሰርቶ የተበላው መበላት ይቅር ነው የሚያስብለው በእውነት። የማዳም ቅመሞችን ገንዘብ የምትበሉ ወንዶች ግን ስርዓት ያዙ። እንዴት ፋክታ እንደምታመጣው እናንተ አላወቃችሁም፣ አልተረዳችሁንም። አሁን ደግሞ ውሃ ለቀዳ ይሄ ምግብ የምንሰራበት ውሃ አለ አይደለ? እሱን ለቀዳ እየሄድኩ ሂጄ ነው ውጭ ወጥቼ ነው አሁን ይሄን እንግዲህ ውሃ ማለት ነው እንዲህ እያረኩ ነው የምወስደው። ምንም የትግል ኑሮ ማለት ነው እንግዲህ ምንም ማድረግ አይቻልም። አሁን ይሄን ሳኡዲ ነው ቢባል ማን ያምናል? በረሃ ልም ያለ ገጠር ነው የምሰራበትና እንፋሱ ደስ ይላል ሲወጣ ማለት ነው። ግን አይኔ ሊጠፋ ነው የሚለው እናንተ ምን ሆኖ ነው? በቃ ፀሐይ ሲወጣ አይኔ አይን በቃ ሊጠፋ ነው ወጥተን ስለማናውቅ ነው በእውነት እምራጭ አይኔ ልጠፋ ነው። አሁን የግድ ነው የገለጥኩትኝ የሆነ ቲክቶክ ላይ የሰራሁት ቪዲዮ ነበርና እናይቼ ቆየና ውጭ ወጥቼና አይኔ ሊጠፋ ብሏል። አሁን እንግዲህ የግድ ነው የከፈትኩትኝ በእውነት እምላችሁ አይኔ ልጠፋ ብላለኝ። እና ፀሐዩ መሰለኝ አሱር ላይ አካባቢ ነበረ ይሄው የወጣሁት ወደ ውጭና ይኸው እንደምታዩት እንግዲህ እችን ውሃ ቀድቼ አደርሳለሁ ወደ ቤት ማለት ነው። እነሱ አይወጡም፣ እኔ ነኝ የወጣሁ ምቀዳላቸው ማለት ነው። ሆሽ የሚባል ነገር የላቸውም። ሙቀቱ ፀሐዩ እችን እያርገበገቡ ሙተላ አንዳትሉኝ ወላሂ። እና አሁን ኩሽና ገባሁ ውሃውን አምጥቼ ማለት ነው። ወደ ኩሽና ገባሁኝ። አሁን ቃላጥም ነው ግን ይመጡብኛል ሰዎቹ፣ ካሜራውን አቆመዋል። ምክንያቱም ሰዎቹ ወጣ ገባ ስለሚሉብኝ በቃ አልችልም። በእውነት እምላችሁ በጣም ነው የሚያናዱትኝ። ለመቀረጽ አይመችም። ይሄ ምግቡ አሁን የሚሰራ ሰንቡሳ የተጠቀለለው ነው። አሱር አዛን አለ ልሰግር ነው። እጄን የማመላከታችሁ ጠብቁኝ እያልኩ ነው። አሁን ልሰግድ ቁጭ አልኩኝ የሚባለው ቆምኩኝ፣ ግን ያቋርጠዋን ቪዲዮ ማለት ነው እንጂ እየሰገድኩ ነው።